አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ነገር አለኝ አልሐምዱሊላህ። ኢንሻአላህ የጀመርነው ሀዲስ ሹርጡ ላ ኢላሀ ኢለላህ ከቁጥበት ጋር ጀምራለሁ ማለት ነው። ኢንሻአላህ ወለመትን ቢስሚላሂ ረህማኒ ረሂም ወመዕና ላ ኢላሀ ኢለላህ አይ ላ ማዕቡደ ቢሐቅን ኢለላህ ወገይሩላሂ إن بعد فبباطل. قال تعالى في سورة الحج ذلك بأن الله هو الحق وأن ما يدعون من دون الله هو الباطل وأن الله هو العلي الكبير. وقال سبحانه وتعالى فاعلم أنه لا إله إلا الله واستغفر لذنبك. وقال شيخ الإسلام رحمه الله الإله هو المألوه والمألوه هو الذي يستحق أن يعبد. وفي اللغة يقال تعله الرجل إذا تعبد. والهمزة واللام والهاء آلهة. أصل واحد هو تعبد لا إله إلا الله إلا معبود بحق إلا الله لا معبود بحق إلا الله فلا بد من إفراد الله وحده بالعبادة هو توحيد الألوهية وهو الذي وقع فيه الخلاف ودلت بسببه الخصومة ولأجله نصيب سوق الجهاد. فالألوهية معناها العبادة ومعنى لا إله إلا الله عند جميع أهل اللغة وعلماء تفسير والفقهاء كلهم يفسرون آلهة بالمعبود وتعله بالتعبد. وأما العبادة فعرفها بعضهم بأنها ما أمر به شرعا من غير طراد عرفيا إلى آخر. بسم الله الرحمن الرحيم ኢንሻአላህ እዚህ ጋር ነበር ያቆምነው። ወማዕና ትርጉም ላኢላሀ ኢለላህ የሚለው ትርጉም አይ ማለትም ለማዕቡደ የሚመለክ የለም ቢሐቂን በእውነት ኢለላህ ከአንድ አላህ በስተቀር የሚመለክ አምላክ የለም ነው የዚህ ማዕና ማለት ነው። ወገይሩላሂ ከአላህ ውጭ ያሉት የሚመለኩ ማለት ነው። ዐይን ሚን ዑቢደ ቢመለኩ ወገይሩላሂ ከአላህ ውጭ ያለ ነገር ሁሉ ኢን ዑቢደ ቢመለክ ፈቢባጢል በውድቅ ነገር ነው የሚመለከው ማለት ነው። ቃለ ተዓላ አምላክ አላህም በሱረቱል ሐጅ ቁጥር 62 ላይ እንዲህ ሲል ይናገራል። ዛሊከ ይላል ይሄ እኮ የሆነበት ይላል ቢአነላህ ጌታ አላህ እኮ ሁወል ሐቅ እሱ ነው እውነት ሊመለክ የሚገባው ማለት ነው። ወአነ እኮ ማ ነገር የደዑነ የሚጣሩት የሆነ ነገር ሚን ዱኒሂ ከአላህ ውጭ ያለን ነገር የሚጣሩት ነገር እኮ ሁወ እሱ ይላል አልባጢል እሱ ውድቅ ነው ይላል። ወአነ አላህ እኮ ሁወ እሱ አልዐሊዩ የበላይና አልከቢር ታላቅ የሆነ ጌታ ነው። ወቃለ ሱብሓነሁ ወተዓላ አይደን አምላክ አላህም በድጋሚ እንዲህ ይለናል በሱረቱል ሙሐመድ ቁጥር 19 ላይ እንዲህ ይላል ፈዕለም አለወቅ እነሆ እኮ ላ የለም ኢላሃ የሚመለክ ኢለላህ ከአንድ አላህ በስተቀር የሚመለክ አምላክ የለም ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወስተግፊር ምህረትን ጠይቅ ለዘንቢከ ለወንጀል። ወቃለ ሼኹል ኢስላም እንዲህ ይላሉ ረሂመሁላህ አላህ ይዘንላቸውና አሊሃ የሚለው ሁወ እሱ አልማእሉህ የሚመለክ ማለት ነው። ወልማእሉህ ሁወ እሱ አለዚያ ነው የስተሒቁ የሚገባው አልዒባዳ አምልኮትን ማለት ነው። ለዚህ አንድ ቁጥር ምን ይላሉ ሼኹ ከዚህ ጋር ለዚህ እንዙር ይላሉ ተመልከት መጅሙዕ አልፈተዋ እዚህ ላይ ቁጥር ተመልከት ይላሉ።
ወፊ ሉጋ በሉጋ ደግሞ ዩቃሉ ይባላል። ሉጋ ብሎ ማለት አረበኛ ቋንቋ ማለት ነው። ወፊ ሉጋ በሉጋ ደግሞ ዩቃሉ ይባላል። ተአሉህ የሚለው ተአለህ ረጁል ማለት ነው። አንድ ሰው ተመለከ እንደማለት ኢዛ ጊዜ ተዓበደ በሚመለክ ጊዜ። ወልሀምዘቱ ሀምዛ ወላሙ ላም ወልሃኡ ሃ አሊሃ በሚል ማለት ነው። አስሉ መሰረቱ ዋሂዱን አንድ ነው። ሁወሱ ተዓቡድ ማለት ነው። ፈላ ላኢላሃ ኢለላህ የምትለዋ ለመዕቡደ ቢሐቂን ኢለላህ ከአንድ አላህ በስተቀር እውነት የሚመለክ አምላክ የለም ማለት ነው። ፈላ ቡዳ ጥሮት የለውም ወይ ደግሞ ቅሬታ የለውም ወይ ደግሞ ጥሮት የለውም። ሚን ኢፍራዲላህ አላህን ከመነጠል ወሕደ በብቸኝነት ቢልዒባዳ በአምልኮት ማለት ነው። ሁወሱ ተውሂዱ ተውሂድ ነው። አልተውሂዱ ኡሉሂያ ይባላል። ሁወሱ ተውሂዱ ኡሉሂያ ይባላል። አላህን በአምልኮት አንድ አድርጎ መነጠል ማለት ነው። ሁወሱ አለዚያ ነው ወቃዓ የተከሰተ ፊ በሱ ላይ ኺላፍ ማለት ነው። መለያየት ማለት ነው። ወደለት አሁንም ደግሞ ያመላከተ ቢሰበቢሂ አልኹሱመ ይላል። ክርክር አለመግባባት የተከሰተው በላኢላሃ ኢለላህ ነው ማለት ነው። ወሊአጅሊ ሲባል ነው ኑሲበ የተቆመውም ሱቅ ከተማ ማለት ነው። አልጂሃድ የጂሃድ ከተማ የሚቆመው በላኢላሃ ኢለላህ ነው። ፈልኡሉሂያ ማዕናሃ ትርጉማ አልዒባዳ ማለት ነው ኢባዳ ብሎ ማለት መመለክ ማለት ነው። ወማዕና ትርጉሙ ላኢላሃ ኢለላህ የሚለው ትርጉሙ ዒንደ ዘንድ ጀሚዕ አህሊ ሉጋ አጠቃላይ ዒንደ ዘንድ ጀሚዕ አጠቃላይ አህሉ ሉጋ የቋንቋ ምሁራኖች ዘንድ ማለት ነው። ወዑለማኢ አተፍሲር እንደዚሁ ቁርአንን ከሚፈስሩ ከሚያብራሩት እነሱም ዘንድ ደግሞ ወልፉቀሃ እውቀትን ከተረዱት እውቀት እነሱ ዘንድም ካሉት ዑለማዎች ይህንን ላኢላሃ ኢለላህን የተረዱት ሁላቸውም ዩፈሲሩን ያብራራሉ። አሊሃ የሚለውን ቢልማዕቡድ ማለት ነው በመመለክ ወተአሉህ የሚለው ቢተዓቡድ ማለት ነው አላህን በአምልኮት አንድ ማድረግ ማለት ነው። ተአሉህ ላይ ልክ እንደ እንዳልነው ማለት ነው። ተአለህ ረጁል ኢዛ ተዓበደ ብለን አንድ ሰው እንዲመለክ ይወደዳል እንደማለት ነገር ነው። ይሄ በቋንቋ ነው ማለት ነው። ፊ ሉጋ በሉጋ ማለት ነው። ወአመ ለዒባደቱ ዒባዳ ፈዐረፈሃ አስተዋውቀዋል ባዕዱሁም ከፊላቸው ቢአነሃ እሷ ላኢላሃ ኢለላህ ወይ ደግሞ ዒባዳ እኮ ማ ነገር ነው ዑሚረ የታዘዘው ብሂ በሱ ሸሪዓ ማለት ነው። ሚን ገይሪ ውጪ አጢራድን ዑርፊይን አንድ ሰው ከተለምዶ ጋርም ሄደለትም ይሄ ከተለምዶ ጋር ይሄድልኛል አይሄድልኝም የሚለው ነገር አይደለም ማለት ነው። ሸሪዓ የደነገገው የሆነ ነገር ነው ማለት ነው። ወላ ኢቅቲዳኢን አቅሊን እንደዚሁ አቅሌ ጋር ይሄዳል አይሄድም አይባልም ማለት ነው። ሸሪዓ የደነገገው ነገር ሁሉኛ ወደን እንቀበላለን ማለት ነው። ስቢት ከማ አስበተ ሱብሓነሁ ወተዓላ ሊነፍሲ ሁሉ ነገር በቁርአንና በሐዲስ እንዳገኘ ነው እናጸድቃለን እናምናለን ማለት ነው። የአላህ መልእክተኛ እንዳዘዙን እንከተላለን ማለት ነው። አለይሂ ሰላቱ ወሰላም ወልመዕሱሩ የተወሰደው አን ሰለፍ ከሰለፎች ከቀደምቶች ተፍሲሩ ትርጉም አልዒባደቲ የዒባዳ ትርጉም ቢጣዓት በመታዘዝ ነው ማለት ነው። አላህን ማለት ነው። ፈየድኹሉ ይገባል ፊ ዛሊክ በዚህ ላይ ፊዕሉል መዕሙር ይላል ኢላ አኺር ኢንሻአላህ ነኽቲም በሀዚህ القول